ስፍራ አይደለም። ከስፍራዎቹ የተለየ ልዩ ስፍራ፣ ቅዱስ ስፍራ፣ የተመረጠ ስፍራ፣ ብዙ ታሪክ የሚቀየርበት ስፍራ ነው። በዚህ ቤት መገኘታችን ለቤቱ የተገባው ቃል ኪዳን እየሳበ ስለሚያመጣን ነው። እንኳን ለዚህ ክብር አበቃችሁ። በድጋሚ ከፍ አድርጋችሁ እግዚአብሔርን በጭብጨባና በእልልታ እንድታመሰግኑ ተጋብዛችኋለሁ። ውድ የእግዚአብሔር ቤተሰቦች፣ ታዲያ በአጭር ቋንቋ ገለጻ በዚህ ሰው ላይ ቤተ መቅደሱን ባነጸው ሰው ላይ አደረና በሰዓቱ ጣዖታት ይመለኩ ነበረ። አብያተ ምኩራባት የሰፉበት የተንሰራፉበት ዘመን ነበረ። ንጉሥ በመንግስቱ፣ ጎልማሳ በሚስቱ፣ ባለጠጋ በርስቱ እንደሚቀና እግዚአብሔር ስለ ስሙ ቀናተኛ አምላክ ነውና በዚህ በተባረከው ሰው ላይ አድሮ ወደዚህ ሕዝብ ዘንድ ይሄን ጥያቄ ይዘህልኝ ሂዳል። በሰዓቱ በዓለቶች ንቃቃት መካከል ለጣዖታት ልጆቻቸውን ይሰዉ ነበረ። አልፎ ተርፈው ገንዘባቸውን፣ ዕውቀታቸውን፣ ጉልበታቸውን ነገ ከነጎዲያ ታሪካቸውን መቀየር ለማይችሉ ለግዑዛን ፍጥረታት ሲንበረከኩ እግዚአብሔር ተመለከተና መቼም መጽሐፍ ሲናገር ወደ አንድ ሕዝብ ዘንድ እግዚአብሔር ቁጣ ከማምጣቱ በፊት ነቢያቶቹን ይልካል፣ መልእክተኞቹን ይልካል። ምክንያት ለማሳጣት ገስጻችኋለሁ፣ መክሬያችኋለሁ፣ እድል ሰጥቻችኋለሁ። ባለመጠቀማችሁ ዛሬ ለደረሳችሁበት የሕይወት ክስረት ተጠያቂው ሙሉ በሙሉ እናንተ ናችሁ ብሎ እነሆ ሊመሰክርባቸው በመጀመሪያ ይሄን ሰው ይልክላቸዋል። በዚህ ጊዜ ልባችሁን ስጡኝ ይላል እግዚአብሔር ብሎ በጋራ በነፍስ ወከፍ ልጄ ብሎ የልጅነትን ጸጋ እያስቀደመ በልጅነት ጸጋ የተጎበኘ አንድ አማኝ የመጀመሪያ ስጦታው ለእግዚአብሔር የልብ መሰጠት እንደሆነ አስረግጦ ይነግራቸዋል። በሰዓቱ አሜን ብለው ልባቸውን ከፍተው የእስራኤል ንጉሥ በልባቸው ላይ ዙፋኑን ዘርግቶ የከበረባቸው ተዝቆ የማያልቅ በረከትን ሲያገኙ እግዚአብሔር ማን ነው? ማደሪያውስ ወዴት ነው? ብለው በሙሴና በአሮን ላይ ትናጋቸውን ማላቀቅ የለመዱ ቀሊለ ልብ የነበሩ ሕዝቦች ስለነበሩ ልክ እንዲህ አይነት ስሜት ሲሰማቸውና በእስራኤል ቅዱስ ላይ ትናጋቸውን ሲያላቅቁ እግዚአብሔር አምላክ እንዳይጠገኑ ሰብሮ እንደጣላቸው አሁንም መጻሕፍት ይመሰክራሉ። በምሳሌ 29 ቁጥር 1 ላይ ብዙ ጊዜ ተመክሮ ብዙ ጊዜ ተዘክሮ የልቡን አንገት ያደነደነ ሰው ድንገት ይሰበራል፣ መጠገኛም የለውም ብሎ ራሱ የዚህ መጽሐፍ ጸሐፊ አንጻራዊ የሕይወት ልምምዱን ባካፈለበት መጽሐፍ ላይ እንደተናገረ እነዚህ ሕዝቦች ገሚሶቹም እንዳይጠገኑ አድርጎ እግዚአብሔር ሰብሮ ጣላቸው። ልባቸውን የሰጡ ደግሞ ተዝቆ የማያልቅ በረከትን አፍሰው መኖር እንደጀመሩና በክብር እንዳንቀላፉ